ሀና አቤት እናቴ ካንቺ ጋር መሄድ እችላለሁ ወይ? ወደ አንቺ ብትሄጂበት ነዋ። ምን ልታደርግ ምናሴ? አላውቅም ሀና፣ ግን እየሸኙሽ ብናወራ ደስ ይለኛል። እንዴ ምናሴ ምን ሆነሃል? እኔ ምን ሆናለሁ? እና ቆይ ለምንድን ነው ከኔ ጋር መሄድ የፈለግከው? አንቺ ሆንሽውን ምናልባት ከነገርሽኝ ብዬ ነው። እኔ እኮ ምንም አልሆንኩም። እኔና አንቺ ከአንድ ማፀን እንዳልተገኘን አውቃለሁ። ግን ለምን እንደሆነ አላውቅም፣ ለአንቺና ለሰላም ያለኝ ስሜት አንድ አይነት ነው። በቃ እህቴ ሆነሽ ነው የምትታየኝ። በአንቺ ሰበብ ብዙ ድክመቶች ወደ ጥንካሬ ተቀይረዋል። ምናሴ ታውቂያለሽ፣ አንዳንደኛ ቤት ሆነሽ ማታቸው ብለሽን ስትሄጂ የቤተሰባችን አባል እንደጎደለ ነው የሚሰማኝ። እውነቱን ስነግርሽ አባታችን ቸው ብሎን ሲሄድ ራሱ ይሄን ያህል ባዶነት ተሰምቶኝ አያውቅም። ምናሴ እኔም እኮ እንደ ወንድሜ ነው የማይህ። እንዲያውም አንዳንዴ ዝም ብዬ ሳይህ የሆነ ቦታ የማቀ ይመስለኛል። እንደ ወንድምሽ የምታስቢኝ ከሆነ እየሽኞሽ የሆንሽውን ንገሪኝ። አንተ ደግሞ በቃ እንደ እህት የምታየኝ ከሆነ የትኛውንም ችግር እንደማልፈው ማመን አለብህ። ሳላምንሽ ቀርቼ እኮ አይደለም፣ ግን ጭንቀትሽ ስላስጨነቀኝ ነው። ምናሴ አሁን ልሂድ፣ ሌላ ጊዜ በደንብ ግልጽ አድርጌ እነግርሃለሁ። እሺ በቃ ግን ራስሽን በደንብ ጠብቂ። እሺ ቻው ምናሴ። ቻው በቃ።